በዚህ እንግዲህ ዩናይትድ ትሪኒቲ ተብለው ይገለጻሉ። ሶስት ተጫዋቾች ሶስቱ ደግሞ ጆርጅ ቤስት በአንድ ወቅት ዊንገር ነበረ። እንዲሁም ዴኒስ ሎው ፎርዋርድ ነበረ ፖዚሽኑ። ሌላው ደግሞ ቦቢ ነው፣ ቦቢ ቻርልተን፣ ሰር ቦቢ ቻርልተን ሚድፊልደር ነበረ። በጣም በሚገርም ሁኔታ እንግዲህ የነበራቸውን ታሪክ ስታቹ መልኩ አቅርበውላቸዋል። እዚህ ጋር ታሪካቸውን በደንብ አድርገው አቅርበውታል። ተመልካቾች እንግዲህ ከዚህ ጋር የምታዩት የሰር ማት በስቢ ሌጀንደሪ የሆነውና በጣም አከራካሪው ኢንፍሉዌንሻል ፊገር በማንቸስተር ታሪክ ውስጥ የሆነውን ሰውዬ ነው። ይህ ሰውዬ ከ1945 ከ1969 ድረስ በአውሮፓዎች አቆጣጠር ለ25 ዓመታት ድረስ ክለቡን የመራ ሰው ነው። ይህ ሰውዬ በጣም የሚታወቅበት ነገር ከወርልድ ዋር ዘሰከንድ ወይም የዓለም ጦርነት ሁለተኛው የዓለም ጦርነት በኋላ ይህንን ክለብ ከነበረበት ከግራውንድ ላይ አሁን ወዳለበት አሸናፊነት የቀየረው ነው ተብሎ በብዙዎች ድረስ በሚያከራክር ሁኔታ ቢገለጽም ይህ ሰውዬ ነው ክለቡን ወደ ነበረበት ከነበረበት ውድቀት ወደ ላይ እንዲነሳሳ ያደረገው። ይሄው ሰውዬ እንግዲህ በሙኒኩ ኤር ዲዛስተር አደጋ ደርሶበት የነበረ ቢሆንም በጣም በሚገርም ሁኔታ ከዛ አደጋው አገግሞ ክለቡን ወደ መገንባት አሁን ወዳለበት የፉትቦል ክለብ ደረጃ እንዲደርስ ምክንያት ከሆኑት አንዱ ነው። ይሄው ሰውዬ እንግዲህ ከዓለም ጦርነት ሁለተኛው ዓለም ጦርነት በኋላ እንግዲህ ለመጀመሪያ ጊዜ የኢንግላንድ ክለብ በዩሮፒያንስ ሊግ በሰዓቱ የአውሮፓ ዋንጫ የሚባለው የአሁኑ ሻምፒየንስ ሊግ የመጀመሪያው የእንግሊዝ ክለብ እንዲያሸንፍ ካደረጉት ውስጥ አንዱ ነው። ይህ ሰውዬ እንግዲህ ህጻናቶችን በማሳደግ እና ወደ ላይ በማብቃት ይታወቃል እና በሰዓቱ በማሳደግ ወደ ላይ የሚያበቃቸው ልጆችም በስቢ ቤቢስ በመባል ቅጽል ስም ይኖራቸዋል። በከፍተኛ ሁኔታ ቲሙን ሪቢልድ በማድረግ አሁን ላለው ማንቸስተር መሰረት የጣለ ማናጀር ነው። ይህ ሰውዬ ለ25 ዓመታት ድረስ ክለቡን በመምራት እንግዲህ የራሱን አሻራ አቁሟል። ክለቡም ለሱ ያለውን ክብር በዚህ መልኩ እንግዲህ ስታቹ አቁሞለታል። እንግዲህ ታሪኩ እንደሚባለው ከሆነ ቢያንስበት እንጂ አይበዛበትም እና ከዚሁ ሳላውቀው እንዳደንቀውኛለኝ። ተመልካቾቼ እንግዲህ ይህን ይመስላል። አብራችሁኝ እንደቆያችሁት ሁሉ በቀጣይ ደግሞ የተሻሉ ነገሮችን ለማቅረብ ሞክራለሁኝ። እናንተን ተመልካቾቼን በማስደሰት የተሻለ አብረን የምንማማርበት ሂደቶችን ለማድረግ እሞክራለሁኝ። እንግዲህ በዚህ ሂደቶች ውስጥ ደግሞ የእናንተ እገዛ ያስፈልገኛል። ላይክ፣ ሼር በማድረግ እንዲሁም ደግሞ ቻናሌ ሰብስክራይብ በማድረግ እገዛችሁን አሳዩኝ። በጣም አመሰግናለሁ ስለነበራችሁ ቆይታ በሙሉ። ቪዲዮዎችንም እያያችሁ ስለሆነ ጨዋነት ደግሞ ኮሜንቶቻችሁን ደግሞ በማድረግ እየተባበራችሁ ስለሆነ በጣም አመሰግናለሁኝ። ስለ ሁሉም ነገር እግዚአብሔር ያክብርልኝ።